ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የአስማት ቲዩብ ተመልካቾች እንደምን አላችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ እስከዛሬ ድረስ ወደ እናንተ ማቅረብ አለብን ብለን ቃል በገባነው መሰረት ቪዲዮዎችን ሳናደርስ በመቆየታችን እጅግ አድርገን ይቅርታ እንጠይቃለን። አብዛኛውን ጊዜ በፌስቡክ ፔጃችን ነበረ መልእክቶችን ስናስተላልፍ የነበረው። እናንተም እዚህ ጋር አላወቃችሁት ይሆናል ወይም ደግሞ እኛ ሳናሳውቃችሁ ቀርተን ነበርና እናንተ ከዚህ በኋላ መሪጌታ አይነ ኩሉ የባህል መድኃኒት ሐኪም የሚል ከ10,400 በላይ ፎሎወር ያለውን የፌስቡክ ፔጃችንን በመጎብኘት በየዕለቱ ጠዋትና ማታ የምንለቃቸውን ቪዲዮዎች መከታተል ትችላላችሁ ማለት ነው። እንግዲህ ከዚህ ሰዓት ጀምረን እንግዲህ ወደ እናንተ ዝግጅታችን አጠናቀን ቪዲዮዎችን ብንችል በየቀኑ አንዳንድ ካልቻልን ደግሞ በሳምንት 3 ቪዲዮዎችን ለመልቀቅ ተዘጋጅተን ጨርሰናል ማለት ነው። እናንተም ይህንን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን ማለት ነው። ለዛሬ ይዤላችሁ የመጣሁት ወይም ደግሞ የማቀርብላችሁ ነገር ቢኖር የብዙዎቻችሁ ችግር የሆነውን ባልና ሚስትን የሚያጣላ ወይም ደግሞ የሚያለያየውን የመተት አይነት ምንድነው? እንዴት ነው የሚገባው? ምን አይነት አሰራር አለው? በምንድንስ ነው የሚደረገው? የሚለውን ወደ እናንተ አደርስላችኋለሁ ማለት ነው። እንግዲህ መተት በባህላዊ መድኃኒት እና በመንፈሳዊ ዓለም መለያየት ወይም ደግሞ በአረበኛው ሲህር ይባላል ማለት ነው። ዓላማው እጅግ ክፉና የቤተሰብን መሰረት ለማፍለስ ወይም ደግሞ ለማፍረስ የታለመ ሲሆን ይህ ባልና ሚስትን የሚያጣላው መተት ደግሞ እንዴት እንደሚሰራና ዓላማው በባልና ሚስት ላይ የሚያደርሰው ጉዳትስ በጥልቀት እንዴት እንደሆነ አስረዳችኋለሁ ማለት ነው። በመጀመሪያ የመተቱ አይነቶችና አሰራሩ ማለት ነው። ይሄ ማለት ባልና ሚስትን የሚያጣላ መተት ሲሰራ እንዴት ነው የሚሰራው የሚለውን በ3 አይነት መንገዶች ከፍለን ልናየው እንችላለን ወይም ደግሞ በ3 አይነት መንገድ ሊሰራ ይችላል ማለት ነው። የመጀመሪያው በሚበላና በሚጠጣ ያ ማለት በምግብና በመጠጥ ይሰራል ማለት ነው። ይሄ ማለት ምንድነው? ባልና ሚስቱ አብረው ያንን የተዘጋጀላቸውን ወይም ደግሞ በመተት የተደረገበትን ምግብ ሲበሉ ወይም ደግሞ ሲጠጡ በመካከላቸው የጥል መንፈስ እንዲደረግ ያደርጋል ማለት ነው። ሁለተኛው በሚረገጥ ነው ወይም ደግሞ በቤታችሁ በር ላይ በሚረጭ ነገር ማለት ነው። ሰዎች ይህንን መተት ካደረጉ በኋላ እናንተ እንድትለያዩ ትዳራችሁ የቀና ከሆነ ያማረ ከሆነ እናንተን ለማለያየት ያንን መተት ካደረጉ በኋላ በቤታችሁ መግቢያ በር ላይ ወይ የመቃብር አፈር ሊሆን ይችላል ወይም ደግሞ የድመት የውሻ ደም ሊሆን ይችላል ወይም ደግሞ ሌላ ነገር ሊሆን ይችላል በዛ ያ የተደገመበትን ነገር በራችሁ ላይ የምትወጡበት ላይ ይረጫል ማለት ነው። ያን ቀን እንግዲህ ሳታስቡት እናንተ በውሃም ሊሆን ይችላል ድንገት ወጥታችሁ ስትረግጡት በቀጥታ ወደ ባልና ሚስት ወይም ደግሞ ወደ ሚስት ከገባ በቀጥታ ወደ ባል ስለሚሄድ ሚስት ላይ አርፎ ብዙ ነገሮችን ፈጥሮ ከባል ጋር ሊያለያይ ስለሚችል ወንዱም ከረገጠው ልክ እንደዛው ማለት ነው። ከዛን እለት ጀምሮ ከረገጡት ቀን ጀምሮ ቤት ውስጥ ሰላም ይርቃል ማለት ነው። ሁሌ ፀብ ነው፣ ሁሌ ጭቅጭቅ ነው፣ ሁሌ ዱላ፣ ሁሌ ድብድብ ነው ማለት ነው። ሶስተኛው መተት የሚሰራባቸው በባልና በሚስት ለማለያየት ማለት ነው በልብስ ወይም ደግሞ በፎቶ ይሰራል ማለት ነው። ያ ማለት የባልና የሚስትን ልብስ ተለዋውጦ ወይም ደግሞ ተቀያይሮ ይታሰራል ማለት ነው። ያ ማለት ከሚስቱ ያንን ልብስ ይወስዳሉ ወይ ደግሞ ከባል አንድ ልብስ ይወስዳሉ ማለት ነው። በዚያን ጊዜ ያ የጠፋ ልብስ ተመልሶ መጥቶ ቤት ውስጥ ልታገኙት ትችላላችሁ። ያው የቅርብ ሰው ስለሆነ እንደዚህ የሚያደርገው ማለት ነው። ያን ጊዜ ያንን ልብስ ባል ከተደረገበት ከለበሰ ወይም ደግሞ ሚስት ከተደረገባት ያንን ልብስ ከለበሰችው በቃ አለቀ። እዛ ቤት ውስጥ ሁሌ እሳትና ጭድ ነው። በሆነ ባልሆነው መጣላት፣ በሆነ ባልሆነው መጨቃጨቅ፣ መደባደብ፣ ማኩረፍ እንዲሁም ደግሞ ሌሎች ነገሮች ሁሉ ሊከተሉ ይችላሉ እስከ መፋታት ድረስ ማለት ነው። እንግዲህ ከላይ ያሉት 3ቱ ነገሮች የመተት አይነቶቹ ወይም ደግሞ አሰራሩ ሲሆን ሁለተኛው ደግሞ ዓላማው ምንድነው? ሰዎች ይህንን መተት በባልና በሚስት መካከል መቃቀር ሲያሰሩ ዓላማቸውስ ምንድነው ብለን ስናይ የመጀመሪያ ዓላማቸው ምንድነው? ጥላቻን መዝራት ነው። ያ ማለት ባል ሚስቱን ሚስት ባሏን ሲያዩ እንደ ጠላት ነው የሚተያዩት ወይም ደግሞ በጣም አስጠሊታ ፍጥረት እንዲታያቸው ሆኖ ማድረግ ነው። በፊት ይወዳት ያፈቅራት የነበረው ተለዋውጦ እሷ ላይ ዱላ ያነሳል። በፊት ተወደው የነበረች ሴት እሱን ስታየው አባ ጨጓሬ ሁሉ መስሎ ሊታያት ይችላል ማለት ነው። ሁለተኛው ዋና ዓላማው ምንድነው? የመተቱ ዓላማ በባልና በሚስት የሚደረገው ማለት ነው
መኝታን ለማቀዝቀዝ ነው። ያ ማለት ባልና ሚስት በአልጋ ላይ ብዙ ጊዜ ሲተኙ ወሲብም ለማድረግ ዝግጁ ነበሩ። በጣም ይዋደዳሉ፣ በጣም ይደሰታሉ። አንዱ ለአንዱ ስሜታቸውን ተጠባብቀው በፍቅር ነው የወሲብ ግንኙነት የሚያደርጉት ማለት ነው። ነገር ግን ይሄ ነገር ከተደረገባቸው ወይም ደግሞ በባልና በሚስት ወይም ደግሞ በባል ወይ ደግሞ በሚስት ላይ ከተደረገ በአልጋ ላይ ምንም አይነት ስሜት እንዳይኖራቸው ያደርጋል። በተለይ ደግሞ ወሲብን እንዲጠሉ ያደርጋቸዋል። ሴቷ ከሆነች ራስ ምታት እንዲይዛት ያደርጋል፣ እንዲጨንቃት ያደርጋል፣ ኩላሊቷን እንዲያማት ያደርጋል። ወንዱ ከሆነ ደግሞ የወሲብ ስሜቱን ሙሉ በሙሉ ያጠፋበታል ማለት ነው። ከዛ መጨረሻ ላይ ደግሞ ያለ እንግዲህ እንደዚህ ከሆነ የእሱ ደግሞ የመተቱ ዋና ዓላማው የመጨረሻ ግቡ ማፋታት ነው። ማፋታት ነው። የመጨረሻ ግቡ ማለት ነው ማፋታት። ትዳር ፈርሶ ልጆች ሁሉ እንዲበተኑና ቤቱ እንዲዘጋ ማድረግ ነው በቃ። ስለዚህ እዚህ ላይ ለእናንተ ልናስጠነቅቃችሁ ወይም ደግሞ ልንነግራችሁ የምፈልገው ነገር ቢኖር ምንድነው? ሁላችሁም የትዳራችሁን ገመና ወደ ውጭ ባታወጡት ይመረጣል። በሚዲያ ላይ፣ በቲክቶክ ላይ፣ በዩቲዩብ ላይ ትዳራችሁ እንደሚያስቀና እንደምትዋደዱ በቃ በመፖሰት የእያንዳንዱን የዕለት የዕለት ስራችሁን ሁሉ በመውጣት ያንን ታሳያላችሁ። በዚያን ሰዓት ቅናት ያለበት ክፉ መንፈስ ያለበት ሰው በቀጥታ እናንተ የምታዩትን ነገር የምታሳዩትን ነገር በማየት ይናደዳል፣ ይበሳጫል። በዚያን ሰዓት እንዴት ከእኛ በላይ ሆነው እንደዚህ ሊያደርጉ ይችላሉ? እኔ ሳላገባ እሷ እንዴት አገባች? እሱ ሳያገባ እኔ ሳላገባ እሱ እንዴት አገባ? በማለት የቅናት መንፈስ የክፉ መንፈስ ተሰምቶት በቀጥታ እናንተ ላይ ያን ነገር ሊያደርግ ይችላል። ይህንን ደግሞ የሚያደርገው ሰው ደግሞ ከሩቅም አይመጣም፣ የቅርብ የራስ ማለት ነው። ወይ የስጋ ዘመድ ሊሆን ይችላል፣ ወይ ጓደኛ ሊሆን ይችላል፣ ወይም ደግሞ ጎረቤት ሊሆን ይችላል ማለት ነው። ከላይ እንግዲህ የመተቱ አሰራር እንዴት እንደሚሰራ፣ ሁለተኛ ደግሞ ዋና ዓላማውስ ምንድነው የሚለውን ካየን በኋላ በባልና በሚስት መካከል ደግሞ መተት ወይም ከተደረገባቸው ምን አይነት ምልክቶች ያሳያሉ የሚለውን ደግሞ ከዚህ ቀጥለን እናያለን ማለት ነው። ይሄ ማለት መተት በቤት ውስጥ ከተደረገባቸው የሚያሳዩት አንደኛ ምልክታቸው ምንድነው? ያለ ምክንያት መከራከር ነው። ድሮ በጣም ይዋደዱ፣ በንግግር ይከባበሩ፣ ይፋቀሩ፣ ይነፋፈቁ የነበሩ ሰዎች በጣም በትንሽ ነገር ጨው በማያነሳ ወይም ደግሞ ውሃ በማያነሳ ነገር በትንሽዬ ንግግር ሰበብ ትልቅ ጸብ ይነሳል። የሚናገረው ንግግር ጸብ ሊያስነሳ ይችላል እኮ የምትናገረው ንግግር ጸብ ሊያስነሳ ይችላል። ነገር ግን ትንሿን ነገር እሳት ሆና ተቀጣጥላ በባል ላይ አርፋ ወይ በሚስት ላይ አርፋ ከፍተኛ የሆነ ክርክር ውስጥ እንዲገቡ ያደርጋቸዋል ማለት ነው። ሁለተኛው ምልክቱ መተቱ ሲገባ የፊት መቀያየር ያሳያል። ያ ማለት ባል ሚስቱን ሲያይ ፊቷ እንደ አውሬ ወይም ደግሞ በጣም እንደምታስጠላ አድርጎ ሊያሳይ ይችላል። እሷም እሱን ስታየው ግርሞ ያስፈራታል፣ በቃ ይደብራታል። ስታየው ራሱ ይቀፋታል ወይም ደግሞ ሲያት ራሱ ይቀፋዋል። በተለይ ደግሞ አልጋ ላይ ሲተኙ ገላዋን ማቀፍ ያስጠላዋል። ጀርባውን አዝሮ ለመተኛት ይፈልጋል፣ እሷም ትፈልጋለች ማለት ነው። ይሄ መተቱ ሲገባ የሚያሳየው ባህሪ ማለት ወይም ምልክት ነው። ሌላው ምልክቱ ምንድነው? ከቤቱ ውጭ ሰላም፣ ከቤቱ ውስጥ ሲኦል ያደርግባቸዋል። በስልክ ሲደዋወሉ እሱ ስራ ቦታ ወይም ሌላ ሀገር ሆኖ ሲደዋወሉ በጣም ይፈቃቀራሉ፣ ይዋደዳሉ፣ ይነፋፈቃሉ። በአካል ሲመጣ ግን እሳትና ጭድ ነው የሚያደርጋቸው። ልክ ቤት ውስጥ ሲገባ ማለት ነው መነቃነቅ ሲጀምር በቃ ያን ጊዜ ቤቱ ቀውጢ ነው የሚፈጠረው ማለት ነው። ይሄ አንዱ ምልክት ነው፣ መጨቃጨቅ ሲጀምሩ ማለት ነው። ሌላው የወሲብ መቃረን ነው። አንደኛው ሲፈልግ ሌላኛው ይደክመዋል ወይም ይታመማል። ግንኙነት ሲያደርጉም ምንም አይነት እርካታ የላቸውም። ምንም አይነት እርካታ የላቸውም። ሴቷ በድን ነው የምትሆነው፣ ወንዱም በድን ነው የሚሆነው። ብልቱም ላይቆምለት ይችላል፣ ሊያስቸግረው ይችላል። እሷም ስሜት የላትም። ከምኔው ከባሌ ጋር ቶሎ አድርጎ በተለያየና ጀርባዬን አዙሬ በተኛው ነው የምትለው ሴቷ ማለት ነው። ያስጠላታል። ውጭ መመኘት ትጀምራለች። እሱም ውጭ እንደዚሁ መመኘት ይጀምራል ማለት ነው። ሌላው ምልክቱ መተቱ ሲገባ ምንድነው? የጥርጣሬ መንፈስ ይመጣል። በፊት ታምነው የነበረው ባሏን ያምናት የነበረችውን ሚስቱን ይጠራጠራታል። ልባቸው ውስጥ ሰይጣን በዛን ሰዓት ስለሚነግስ ማለት ነው። ያ ጥርጣሬ ደግሞ ያድግና ወደ ጸብ፣ ወደ ክርክር ገብቶ መጨረሻ ላይ ወደ መለያየት ያደርሳል ማለት ነው። ይህ መተት እንደዚህ ካደረገ በኋላ የመጨረሻ ዋና ግቡ የሚያደርሰው ዘላቂ ጉዳት ለልጆች፣ ለጤና፣ ለሀብት ትልቅ እንቅፋት ይፈጥራል ማለት ነው። ለልጆች የሚያደርሰው ጉዳት ምንድነው? ልጆች በጭቅጭቅ መሃል ስለሚያልፉ ለስነ ልቦና ህመም
ይዳረጋሉ። ለጤና ደግሞ ከፍተኛ የሆነ የራስ ምታት ለወንዱም ለሴቱም ጭቅጭቁ ስለሚበዛ የልብ ምት መጨመር፣ እንቅልፍ ማጣት ሁሉ ጭቅጭቅ ነገር ስላለ እንቅልፍ ማጣት ሁሉ ሊመጣ ይችላል ማለት ነው። ሶስተኛው ሀብት ነው። ሰላም በሌለበት ደግሞ ያው በረከትም ስለማይኖር ገንዘባቸው ያለ ምክንያት ይባክናል ማለት ነው። እንግዲህ ከላይ ምልክቶቹን የመተቱ ዋና ዓላማ እንዲሁም ደግሞ መተቱስ በምን ይደረጋል የሚለውን ባልና ሚስትን ለማለያየት በምን ይደረጋል የሚለውን ካየን የመከላከያና የመፍትሄ እርምጃዎቹስ ምንድን ናቸው የሚለው ደግሞ ዋናው አንኳሩ ነጥብ ነው ማለት ነው። ስለዚህ የመጀመሪያው ትልቁ ነገር ዋናው ጸበል መጠመቅ ነው። ባልና ሚስቶች መተት ከተደረገባቸው የሚጣሉ ከሆነ የሚነጫነጩ ከሆነ መስማማት የሚያቅታቸው ከሆነ ይህንን መተት በቀጥታ ሊፈተው የሚችሉ ጸበል አንደኛ የቅድስት አርሴማ ጸበል ነው። እኔ ጸበል ከጸበል ማበላለጤ ሳይሆን ግን ለእንደዚህ አይነት መተት ግን የቅድስት አርሴማና የቅዱስ ራጉኤል ጸበል በጣም ወሳኝ ናቸው። በቀላሉ በባልና በሚስት ላይ የተደረጉ መተቶችን ሊፈቱና ሊያስሩ ይችላሉ ማለት ነው። ቅድስት አርሴማ የሆነችበት ምክንያት የቤተሰብ ጠባቂ ናት። ራጉኤል ደግሞ የብርሃን መልአክ ስለሆነ ጨለማውን ይገፍላቸዋል ማለት ነው። ሁለተኛ የመዝሙረ ዳዊት ገቢር መጠቀም ነው። ለምሳሌ መዝሙረ ዳዊት መዝሙር 27ን እንዲሁም ደግሞ መዝሙር 91ን በንጹህ ውሃ ላይ ወይም ደግሞ ጧት ማንም ያልቀዳ ውሃ በጧት ተነስታችሁ ቀድታችሁ እሱ ላይ 7 ጊዜ እነዚህን የመዝሙረ ዳዊት ጸሎቶች መዝሙር 27 እና መዝሙር 91ን ጸሎት በማድረግ 7 ጊዜ ውሃው ላይ ማለት ነው ባልና ሚስት እንዲታጠቡበት ማድረግ ነው። ከዛ በተረፈ ደግሞ ቤታቸው ውስጥ ሰላም እንዲኖር ቤቱን መርጨት አለባቸው ማለት ነው። ሌላው ከቁርአን ደግሞ ሙስሊሞች ደግሞ ከሆኑ አያተል ኩርሲን ማታ ከመተኛታቸው በፊት 7 ጊዜ አብረው ቢቀሩና ውሃ ላይ ደግሞ ያንን ቁርአኑን አያተል ኩርሲውን ቀርተው 7 ጊዜ ቀርተው ቢታጠቡበትና ቢጠጡት በቀላሉ መተታቸውን ከላያቸው ላይ ያነሳላቸዋል ማለት ነው። የመጨረሻው ቤትን ማጽዳት ነው። ይሄ ማለት ቤቱን በየቀኑ በነጭ ዕጣንና በከርቤ ማጠን ያስፈልጋል። ነጭ ዕጣን ሰይጣን አይገባም። ቤተክርስቲያን ዝም ብሎ ነጭ ዕጣን ተመርጦ የሚታጠንበት የራሱ የሆነ ምክንያት አለው። ሰይጣን ደስ የሚል ዕጣን አይወድም። ነጭ ዕጣን በተለይ አይወድም። ከርቤ አይወድም። የጭቅጭቅ መንፈሱን አባሮ ደስ የሚለውን መዓዛ ወደ ቤት ውስጥ ያስገባል ማለት ነው። ስለዚህ ቤታችሁን በየቀኑ በነጭ ዕጣንና በከርቤ ማጠን ያስፈልጋችኋል ማለት ነው። የመጨረሻውና ዋነኛው ነገር ምንድነው? መቻቻል ያስፈልጋል። መተት ከተደረገባችሁ ካወቃችሁ ወይም ደግሞ ካወቀች በቀላሉ ጭቅጭቅ ውስጥ ከመግባት ይልቅ አንደኛው ጸጥ ብሎ አንዱ አሳልፎ ለመፍትሄ መቃረብ ነው እንጂ ሁለቱም እሳት መሆን የለባቸውም። ይህንን የሚያደርጉት መቼ ነው? መተት እነሱ ቤት ገብቶ እያጨቃጨቃቸው እንደሆነ ካወቁና ከነቁ መቻቻል ያስፈልጋል ማለት ነው። ምክንያቱም ትዳር ክቡር ነው። ትዳር ሕይወት ነው። ትዳር ቅዱስ ነው። ባልና ሚስት ተለያይተው እንዲኖሩ እግዚአብሔርም አይፈቅድም፣ አይወድም። ስለዚህ ይህንን በመቻቻል አሳልፋችሁ ራሳችሁን ከላይ ከተሰጡት መፍትሄዎች ውስጥ አድርጋችሁ እንደዚህ አይነት ነገሮችን መጠቀም ትችላላችሁ ማለት ነው። ስለዚህ ውድ የአስማት ቲዩብ ተመልካቾች እንዲሁም ደግሞ አድማጮቼ ይህንን ነገር በቀላሉ ተከታትላችሁ ራሳችሁን መርምራችሁ ለካ እኛ ቤትስ አለ ወይ ብላችሁ ይሄ ምክንያቱም በብዙዎቻችሁ ቤት ውስጥ የሚኖርና በብዙ ባልና ሚስት መካከል እያጣላ እያጨቃጨቀ ያለ ፍርድ ቤትን ሞልቶት ያለው ችግር ስለሆነ ወደዛ ከመድረሳችሁ በፊት እነዚህ ምልክቶቹን ዓላማዎቹን ካያችሁ ከተገነዘባችሁ በኋላ መፍትሄዎቹን ባስቀመጥኩላችሁ አማካኝነት መጠቀም ትችላላችሁ ማለት ነው። ስለዚህ ጠቅለል ሳደርገው የቅድስት አርሴማ ጸበልና የቅዱስ ራጉኤል ጸበል በባልና ሚስት መካከል የተደረገው መተት በጣጥሰው ስለሚጥሉ እናንተ 1 ሊሆን ይችላል፣ 2 ሊሆን ይችላል፣ 3 ሊሆን ይችላል አብራችሁ ባልና ሚስት መጠመቅ አለባችሁ። ባል ካልተመቸው ሚስት ብሎ ነገር የለም። ምክንያቱም ሚስት ስትሄድ ባል ጋር ሊቀር ስለሚችል ባልም ሚስትም ይህንን በማድረግ ህይወታችሁን ትዳራችሁን መታደግ ትችላላችሁ ማለት ነው። በተረፈ በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሼ እመጣላችኋለሁ። ቪዲዮውን ላይክ አድርጉ፣ ኮሜንት ካላችሁ አስቀምጡ፣ እንዲሁም ደግሞ ለሌሎች እንዲደርስ ሼር አድርጓቸው። የፌስቡክ ፔጃችንን ማወቅ ከፈለጋችሁ መርጌታ አይነኩሉ የባህል መድኃኒት ሐኪም የሚል ከ10400 በላይ ፎሎወር ያለው ነው። እዛ ጋር በየቀኑ ጧትና ማታ የተለያዩ ትምህርት አዘል ጠቃሚ ነገሮችን ወደ እናንተ እናደርስላችኋለን። መከታተል ትችላላችሁ። በሌላ ጊዜ በሌላ ቪዲዮ እንገናኛለን። ሰላም